ከቬንዙዌላው ፕሬዝዳንት ኒኮላስ ማዱሮ መማረክ በኋላ የሌሎች ሀገራት መሪዎች ስጋት ያድርባቸው ይሆን? እስቲ እንመልከት። ፕሬዝዳንት ዶናልድ ትራምፕ ስለ ኮሎምቢያ የተናገሩትን አድምጠን እንመለስ። Colombia is very sick too, run by a sick man who likes making cocaine and selling it to the United States. He's not going to be doing it very So there will be an operation by the U.S. and It sounds good to me. Yeah. You know why? Because they kill a lot of people. ስለ ሜክሲኮስ ፕሬዝዳንት ዶናልድ ትራምፕ ምን አሉ? By the way, you have to do something with Mexico. Mexico has to get their act together because they're pouring through Mexico and we're going to have to do something. ነገር ግን በቬንዙዌላ በሜክሲኮና በኮሎምቢያ መካከል ያለው የፖለቲካ መረጋጋት የዲሞክራሲ አገዛዞችና በራሱ በፖለቲካ መካከል ትልቅ ልዩነት አለ። የፖለቲካ ተንታኞችም እንደሚናገሩት አሜሪካ በሁሉም ሀገራት ወታደራዊ መፈንቅለ መንግስት ለማድረግም ወይም ለመሞከርም የማይመስል ነገር ነው ብሎ ይደመድማሉ። እንደ ሉዓላዊ ሀገር ዜጎች ሀሳባችሁን ኮመንት ላይ ጻፉልኝ። ስለዚህ ሀሳብ የዩቲዩብ ቻናልን ሰብስክራይብ ማድረጋችሁን አትርሱ። በጣም ይወዳችኋለሁ።